ሰላም ሰላም እንደምን አላችሁ የተወደዳችሁ ቅዱሳን። ዛሬ ማለዳ ላይ አንድ ጎረቤታችን ላይ ማህበራዊ ነገር አገናኝቶን ቁጭ ብለን እያለን አንድ የሆነ በልማድ የምንናገረው ንግግር አንድ የሆነ ሰው ሲናገር ሰማውና ውስጤ ትንሽ ተበሳጨ እና ያ ብስጭቴና ቁጭቴን ትንሽ ለእናንተ ሼር ላድርግ ብዬ ነው። ያም ምንድነው እሱ አብዛኞቻችን የምናውቀው ምናልባትም አንዳንዶቻችን ልንናገረው ሁሉ ብለነውም ሊሆን ይችላል። ነገር ግን ከዚህ ቪዲዮ በኋላ እንደማትናገሩት ተስፋ በማድረግ ያንንም የሚሉትንም ሰዎች ለመግራት ለማስተካከል ለማድረግ አቅጣጫና መንገድ ማስያዝ መቻል አለብንና አንዳንድ ልማዶቻችን አንዳንድ ወጎቻችን አንዳንድ ጨዋታዎቻችን ጤናማ አይደሉም። በውስጣቸው ስንፍና ያለባቸው እርግማንን የሚያመጡ ጥሩ ያልሆኑ መንፈሳዊ ህይወታችንንም ምድራዊ ነገራችንንም የሚጎዱ አንዳንድ ልማዶች አሉ እና ዛሬ ጠዋት ላይ አንድ አባት ትልቅ አባት ናቸው። በእድሜም ጠና ያሉ ሰው ናቸውና እንዴት እሳቸው በዚህ ደረጃ ሊናገሩ ቻሉ ብዬ ውስጤ ስለተገረመ ውስጤ ስለተደነቀ እንዴት አይነት የስንፍና ቃል ነው የሚናገሩት እኛ አባት ብዬ ውስጤ ተበሳጨና ያም ልማድ ምንድነው እሱ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ብለው በጨዋታ መካከል ብዙ አይነት ጨዋታ ሰዎች ይጫወታሉና በጨዋታ ውስጥ ስለ አንዳንድ ማህበራዊ ነገር ተነግሮ ሲጫወቱ ሰዎች ይሄንን ጣል አደረጉና ጆሬ ውስጥ ቅርቅር ብሎ ገባና እንዴት እንደዚህ በዚህ ደረጃ ሰው ይሄንን ይናገራል ብዬ ውስጤ ተቆጨና ለምን ቪዲዮ አላደርገውም ሰው ይማርበት ብዬ ወደ እናንተ መጥቻለሁ። እና ሰው በዚህ ደረጃ ደፋርና እንደዚህ አይነት ነገር ሊናገር የቻለው አንደኛ ዕውቀት ከማጣት፣ ሁለተኛ ማስተዋል ከማጣት፣ ሶስተኛ የእግዚአብሔር ቃል ዕውቀት በውስጣችን አለመኖር፣ ለምንናገረው ነገር ጥንቃቄ ያለማድረግን ልምምዶች አሉ በእኛ ሀገር ላይ። ስለዚህ በተቻለ መጠን እንዲህ አይባልም አባቴ። ምክንያቱም የእግዚአብሔር መላእክት ማለት እግዚአብሔርን የሚታዘዙ እግዚአብሔርን የሚያመልኩ እንደ ስማቸው መላእክት ቅዱሳን መላእክት ተብለው በእግዚአብሔር ቃል በተጻፈችላቸው ስልጣንና በተጻፈላቸው ልክ መደረግ ያለበትን ነገር እንደ እግዚአብሔር ባሪያ ማውራት ስላለብኝ ነው። እንደዚህ አይባልም። የእግዚአብሔር ቃል ሲናገር መላእክት እግዚአብሔርን እንደሚያመልኩ እንዲሁም ደግሞ በተለያየ ስፍራ ለተለያዩ ቅዱሳን እግዚአብሔርን ለሚፈሩ እግዚአብሔርን ለሚያከብሩ በእነሱ ዙሪያ እንደሚሰፍሩና እንደሚታዘዙ እንደሚላኩ ከሁሉ በላይ ደግሞ እግዚአብሔርን ሊያመልኩ የተፈጠሩ ፍጥሯት እንደሆኑ ይህንን ነገርኳቸውና ሰው ሰይጣን እንዴት ይመርጣል? እንዴት መልአክን ልንንቅ በዚህ ደረጃ የተወደዱ የእግዚአብሔር መላእክትን ልንንቅ ቻለን የሚለውን ነገር ይሄ ከፍተኛ የሆነ መንፈሳዊ ውድቀት መንፈሳዊ ግሽበት ወይም ደግሞ መንፈሳዊ መሸዋረድ ነውና ከእንደዚህ አይነት አስተሳሰብ መውጣት ከእንደዚህ አይነት አስተሳሰብ ከእንደዚህ አይነት አነጋገርና ከእንደዚህ አይነት ልማዶች መውጣት አለበት። እንዲህ አይነት የወረደ ነገሮችን በህይወታችን ማድረግ የለብንም። ምክንያቱም ሰው የሚናገረውን ስለሚኖር ሰው የሚያስበውን እንደዛ ስለሚኖር ህይወታችን ላይ በፍጹም መጥፎ የሆነ ነገር ማስቀመጥ የለብንም። ይሄን ስል መላእክት እንደው በህይወታችን ላይ ስልጣን አላቸው ይሄና ይሄን እርምጃ ይወስዱብናል እያልኩ ሳይሆን ሰው ለሰው እንኳን ክብር ይሰጣልና በዚህ ደረጃ ከሰይጣን ጋራ መላእክትን ማወዳደር ተገቢ አይደለም። ኢቭን ሰውን እንኳን ከሰው ማወዳደር በማንነቱና በስብዕናው ሰው የከበረ ፍጡር ነው። መላእክት የከበሩ ፍጥሮት ናቸው። ሰይጣን ግን የተዋረደ የሰው ልጆች ጠላት፣ የእግዚአብሔር ጠላት፣ የእግዚአብሔር መንግስት ጠላት ነውና በዚህ ደረጃ ኮምፔር አድርጎ አወዳድሮ እንዲመናገር ተገቢ አይደለም። ምናልባት እንደዚህ የምንናገርም ሰዎች ይህን ቪዲዮ የምትመለከቱ ከዚህ በኋላ መጠንቀቅ ብንችል የሚል ሐሳብ አለኝ። እንዲሁም ደግሞ እንደዚህም ደግሞ ደፍረው የሚናገሩ ሰዎች ይሄ የስንፍና ቃል ነው፣ ይሄ አለማስተዋል ነው፣ ዕውቀት ማጣት ነው ብለን ማረቅ ማስተካከል መቻል አለብን። ያው በምድር ላይ የተቀመጥነው እንደነዚህ አይነት ነገሮችንም ለማስተካከል ወጎቻችንን፣ ልማዶቻችንን፣ ባህሎቻችንን፣ አኗኗራች አስተሳሰቦቻችንን ልናስተካክልም ጭምር ስለሆነ በእግዚአብሔር ቃልና በእግዚአብሔር ሕይወት የተቃኘ ቅኝቱ የእግዚአብሔር ቃል መንፈሳዊ ሰዎችን የሚያንጽና የሚገነባ መሆን መቻል አለበት ብዬ ስላሰብኩኝ ስላመንኩበትም ነውና አንዳንድ ጊዜ እንደነዚህ አይነት ነገሮች ዋጋ እንዳያስከፍሉን ጥንቃቄ ማድረግ አለብን ብዬ እላለሁ። ስለገረመኝ በጆሮዬም ይሄ ንግግር ቅርቅር ብሎ ስለገባ እንደው ማህበረሰባችን ቢነቃ እንደዚህ አይነት ነገሮችን ባይዳፈር ብዙ ቆሻሻ የሆኑ ነገሮቻችንን ከማህበረሰቦቻችን ካስተሳሰቦቻችን ማውጣት መቻል አለብን ብዬ እላለሁ። ተባረኩ። ይሄ መልእክት እውነት ነው፣ ትክክል አይደለም፣ ተገቢ አይደለም ብላችሁ የምትሉ ኮሜንት አድርጉልኝ። ወዳችኋለሁ። ኑሩልኝ።